ፊልሙ ቀጥታ የሚወስደን ወደ ደም አፋሳሹ የጦር ሜዳ ነው። በ10 ሺዎች የሚቆጠሩ የዳይ ጎሳ ጨካኝ ተዋጊዎች በመንገዳቸው ላይ ያገኙትን ሁሉ እያወደሙ የሶንግ ስርወ መንግስት ግዛትን ለመጠቅለል እንደ ጎርፍ እየተመሙ ነው። ዓላማቸው አንድና አንድ ነው፣ ሙሉ በሙሉ ማውደምና መቆጣጠር። ይህን አስፈሪና ጥቁር ደመና ያንዣበበባት ዩቻንግ የተባለች ብቸኛ ከተማ ነች። የዚች ከተማ የመጨረሻ የተስፋ ብርሃንና የጦር አዛዥ ሊንሹዋን ይባላል። ነገር ግን የጠላት ጦር ብዛትና ትጥቅ እጅግ የሚያስፈራ ስለነበር በጦርነት በካበቱ የሊንሹዋን ወታደሮች ልብ ውስጥ እንኳን ከባድ ፍርሃትና ድንጋጤ ጀምሮ ነበር። ወዲያውኑ አሰቃቂ ጥቃት ተጀመረ። የዳይ ጦር በሚያስደነግጥ ፍጥነት ከተማዋን አጥለቀለቃት። የከተማዋን መከላከያ ግንብ ለመስበር በአየር ላይ የሚበሩ ልዩ ተዋጊዎችን ተጠቀሙ። በ10 ሺዎች የሚቆጠሩ ቀስቶች ልክ እንደ ዝናብ ከሰማይ ወደ ከተማዋ ዘነቡ። ብዙም ሳይቆዩ የከተማዋ ግዙፍ በሮች ተሰበሩ። ራሰ በረሃውና ጨካኙ የዳይ ንጉስ ጦር ወደ ውስጥ ገብቶ ሁሉንም ነገር እንዲያወድም አዘዘ። በዩቻንግ ከተማ ውስጥ ያሉ ወታደሮችና ተራ ነዋሪዎች እጅ ላለመስጠት በአንድነት ቆመው ይዋጋሉ። ነገር ግን ጫናውና እልቂቱ እየባሰ መጣ። ሁሉ ነገር አበቃለት። ከተማዋ ልትወድቅ ነው ተብሎ ተስፋ በተቆረጠበት በዚህ ቅጽበት ማንም ያላሰበውና ያልጠበቀው ተአምር ተፈጠረ። አንድ በመጠጥ የሰከረ የሚመስል የሚወላገድ ወጣት በድንገት ወደ ጦርነቱ መሃል ገባ። እሱ የገባበት ቅጽበት የጦርነቱን አቅጣጫ ሙሉ በሙሉ ቀየረው። በሚያስደነግጥና እጅግ ፈጣን በሆነ እንቅስቃሴ በአንዲት ቅጽበት ውስጥ በደርዘን የሚቆጠሩ የጠላት ወታደሮችን ልክ እንደ ደረቅ ቅጠል አረገፋቸው። የዚህ አስደናቂ ወጣት ስም ጁንባኦ ይባላል። ጁንባኦ በታይቺ የማርሻል ትምህርት ቤት ውስጥ የሰለጠነ እጅግ አደገኛ ተዋጊ ነው። ከጎኑ ደግሞ ዋንያው የምትባል አንዲት ደፋር ልጅ አብራው ትዋጋለች። ሁለቱ በአንድነት ሆነው እንደ ማዕበል የሚመጣውን የጠላት ጦር ወደ ኋላ መለሱት። ይህ አንድ ሰው የጦርነቱን ታሪክ ሙሉ በሙሉ ለወጠው። እሱ እውነተኛ የታይቺ ማስተር ነው። በሌላ በኩል በጦር ሜዳው ሌላ ጥግ አዛዥ ሊንሹዋን በዳይ ንጉስ ምርጥ ተዋጊዎች ተከቦ በሞት አፋፍ ላይ ነበር። ጁንባኦ ልክ በሰዓቱ ደርሶ የጓደኛውን ህይወት አተረፈም። ከሊንሹዋ ጋር ትዋጋ የነበረችው አንዲት ሚስጥራዊ ሴት ተዋጊ ፈልጋ የመጣቸውን ዕቃ ያገኘች ይመስል ወደ ኋላ ፈገፈገች። ጁንባኦና ዋንያው የጠላትን ፈረሰኞች እያሳደዱ ሲያጠቁ ያቺ ሚስጥራዊ ሴት ተዋጊ ከከተማው ውስጥ የሰረቀችውን እጅግ ውድና ሚስጥራዊ ዕቃ ለዳይ ንጉስ አስረከበች። ንጉሱንም የዩቻንግ ከተማ መከላከያ ካሰብነው በላይ ጠንካራ ነው፣ ስለዚህ ጦሩን ወደ ኋላ እንድንመልስ እመክርሃለሁ ብላ አስጠነቀቀችው። በመጀመሪያ ላይ ንጉሱ እምቢ ብሎ ነበር። ነገር ግን የጁንባኦ ጥቃት ከየት መጣ ሳይባል ህይወቱን ሊያጠፋው ሲል በድንጋጤ ጦሩ ወደ ኋላ እንዲያፈገፍግ አዘዘ። የዳይ ወታደሮች ማፈግፈግ ጀመሩ። ነገር ግን ባዶ እጃቸውን አልሄዱም። በዚያ ትርምስ ውስጥ ዋንያውን አግተው ይዘዋት ሄዱ። ጁንባኦ ይህንን ሲያይ ደሙ ፈላ። ወዲያውኑ ከኋላቸው በመከተል ማንም ሰው ወደማይገባበት አንድ የተከለከለና አስፈሪ ጥቁር ጫካ ውስጥ ገባ። እዚህ ጫካ ውስጥ ነው እንግዲህ ሁሉም ነገር ወደ ዘግናኝ ድባብ የሚለወጠው። የጠላት ወታደሮች አንድ በአንድ በድንገት መጥፋት ጀመሩ። ጥቃቱ የሚመጣው ከመሬት ስር ከማይታይ አቅጣጫ ነበር። ወታደሮች ወሰን አልፈው የተከለከለ ክልል ውስጥ እንደገቡ አላወቁም ነበር። ጁንባኦ ወደ ጫካው መሃል ገብቶ ዋንያውን ልቀቁልኝ ብሎ ጮኸ። ነገር ግን ከኋላው አንድ ዘግናኝ ድምፅ ተሰማ። ግዙፍ ጥቁር ጥላ መንቀሳቀስ ጀመረ። ወታደሮችን የሚያድነው አውሬ ማንነት ታወቀ። እጅግ የሚያስፈራ ግዙፍ የሐር ትል ጭራቅ ነበር። ጁንባኦ በፍጥነት ተንደርድሮ ዋንያውን ከጭራቁ አፍ አድኖ እንድትሸሽ አደረገ። አሁን ጭራቁ ሙሉ ትኩረቱን በጁንባኦ ላይ አደረገ። ጭራቁ ከውስጡ ወፍራምና ነጭ የሐር ድሮችን እየረጨ ጁንባኦን አጥምዶ ሊበላው ሞከረ። ጁንባኦ ለማምለጥ ሲታገል ባልጠበቀ ሁኔታ አንድ እጅግ ልብ የሚመስጥና ጣፋጭ የሆነ የዋሽንት ሙዚቃ በጫካ ውስጥ አስተጋባ። ይህንን ሙዚቃ ሲሰማ አረመኔው የሐር ትል ጭራቅ በቅጽበት ተረጋጋ። ልክ በአስማት እንደተመታ ጸጥ አለ። በዚህ ቅጽበት ነው ጁንባኦ እውነቱን የተረዳው። ይህ ግዙፍ ጭራቅ የምትቆጣጠረው አንዲት ሴት ነች። ያቺ ዋሽንት የምትነፋው ሴት። የሴትየዋ ውበትና ግርማ ሞገስ ከዋሽንቱ ድምጽ ጋር ተደምሮ የጁንባኦን ልብ ክፉኛ ሰረቀው። አይኖቹን ከሷ ላይ መንቀል አቃተው። ብዙም ሳይቆይ ወደ እነሱ ተጠግታ በተከለከለው ግዛቱ ስለምን እንደገቡ ጠየቀቻቸው። ጁንባኦን በትህትና ይቅርታ ጠይቆ የተፈጠረውን እውነት አስረዳት። ንግግሩን ከሰማች በኋላ ማንነቷን ባትገልጽላቸውም ህይወታቸውን አትርፋ በሰላም አሰናበተቻቸው። ዋንያው ግን ጁንባኦ ለዚህ ሴት ያሳየውን የፍቅርና የአድናቆት እይታ ስታይ በውስጧ ከፍተኛ የቅናት ስሜት አደረባት። በሌላ በኩል ዩቻንግ ከተማ ውስጥ አዛዥ ሊንሹዋን ከአንድ የሀገሪቱ ከፍተኛ ባለስልጣን ጋር አስቸኳይ ስብሰባ ተቀምጦ ነበር። ንጉሱ ተጨማሪ ወታደሮች ልኮ ከተማዋ እንዲታደግ ንገሩልኝ ብሎ ተማጸነ። ነገር ግን ባለስልጣኑ የከተማዋን ስቃይ እንደምንም የሚያረባት ተራ ጉዳይ ቆጥሮ ጥያቄውን ውድቅ አደረገው። ሊንሹዋን ልቡ ተሰብሮ በትንሽ ተስፋ ወደ ጦር ሰፈሩ ተመለሰ። ከመንግስት ምንም አይነት እርዳታ እንደማይመጣ ሲያውቅ አዲስ እቅድ አወጣ። ተራው ህዝብና በፈቃደኝነት የሚመጡ ሰዎችን
መልምሎ ከተማዋን ለመከላከል ወሰነ። ከጥቂት ቀናት በኋላ ጁንባኦ ጓደኛውን ሊንሹዋንን ሊጠይቀው መጣ። ለካስ ሁለቱ ጓደኛሞች ከልጅነታቸው ጀምረው አብረው ያደጉ እጅግ የቅርብ ወዳጆች ነበሩ። ሊንሹዋን ጁንባኦን እባክህ ጦር ሰራዊቴን ተቀላቀልና የሶንግ ስርወ መንግስትን እንታደግ ብሎ ለመነው። ጁንባኦ ግን በትህትና እምቢ አለ። እኔ የምፈልገው ተራና ሰላማዊ የሰው ልጅ ህይወትን መኖር ብቻ ነው አለው። ከመሄዱ በፊት ከጠረጴዛው ላይ ትንሽ ገንዘብ ወስዶ ይህንን ገንዘብ የዘላለም ህይወትን ክብሎችን ሰርቼ ስሸጥ እመልስልሃለሁ ብሎት ወጣ። በዚያች ገንዘብ ለዋንያኦ የምትወደውን ትንሽ የንፋስ አሻንጉሊት ገዛላት። ዋንያኦ አሻንጉሊቷን ስታይ በደስታ ፈነደቀች። ጊዜው አለፈ። የታሪኩ አቅጣጫ ወደ አንድ ሚስጥራዊና ወደ ተከለከለ ስፍራ ተለወጠ። ሁለት ግዙፍ ድንጋይ ሐውልቶች አንድ ኃያል ሚስጥራዊ ማህተም ይጠብቃሉ። ከዚህ ማህተም ስር አንድ አዛውንት ሰው ታስሮ ይገኛል። ይህ አዛውንት የተከለከለና አደገኛ የሃይማኖት አንጃ መሪ ሲሆን እዚህ ጨለማ ስፍራ ውስጥ ለ12 ረጅም ዓመታት ታስሮ ቆይቷል። ድንገት በጨለማ ውስጥ እባብ የሚል የተለመደ ድምፅ ተሰማ። ጁንባኦ ነበር። የታይቺ ትምህርት ቤት ህግ በጥብቅ ቢከለክልም ጁንባኦ ግን ማንም ሳያየው በየጊዜው እየመጣ ለዚህ እስረኛ አዛውንት ወይንና መጠጥ ያመጣለት ነበር። አዛውንት ወይኑን ሲያይ በሚያስደነግጥ ኃይሉ ጠርሙሱን በአየር ላይ እያንሳፈፈ ቀለበው። ጁንባኦ የወይኑን ጠርሙስ መልሶ ለመቀማት ከአዛውንቱ ጋር ግብግብ ጀመረ። በዚህ ግብግብ መሃል ሳያስበው አዛውንቱ የሚያሳየውን እጅግ አደገኛና ሚስጥራዊ እንቅስቃሴ መኮረጅና መማር ጀመረ። በዚህ መልኩ ነበር ጁንባኦ ማንም ሳያውቅ በ8ቱ ታላላቅ የማርሻል አርት ትምህርት ቤቶች እርጉምና አጋንንታዊ ተብሎ የተፈረጀውን 7ቱ ሚስጥራዊ ስልቶችን የተማረው። ጁንባኦ ግን ለእነዚህ ህጎች ግድ አልነበረውም። አዛውንቱ ጁንባኦ ስልቶችን በሚያስደነግጥ ፍጥነት ሲረዳ ሲያይ ለሱ ያለው ፍቅርና አክብሮት ጨመረ። የሁለቱ ወዳጅነት ለዓመታት የተገነባ ጥልቅ ትስስር ነበር። ጁንባኦ ዝም ብሎ ጎብኚ አልነበርም። እሱ የዚህ ዋሻ ጠባቂና አዛውንቱን አስሮ የሚያቆየውን የማህተም ቁልፍ እንዲጠብቅ በታይቺ ማስተር የታመነ ብቸኛ ተማሪ ነበር። በዚህ ሰሞን የታይቺ ትምህርት ቤት ትልቅ ውድድር አዘጋጀ። ታላቁ ማስተርና ሌሎች ሽማግሌዎች ተማሪዎች እርስ በርስ ሲዋጉ በጥሞና ይመለከቱ ነበር። የውድድር ጊዜ የሚለካው እጣን እየነደደ ሳለ ማኦፉንግ የተባለ አንድ ብሪተኛ ተማሪ ሁሉንም አሸንፎ መድረኩን ተቆጣጠረ። ውድድሩን እንዳሸነፈ አስቦ በኩራት ተወጠረ። ዋንያኦ ብድግ ብላ እባካችሁ ውድድሩን ትንሽ አዘግዩት፣ ታላቁ ተማሪ ጁንባኦ ገና አልመጣም ብላ ተማጸነች። የማኦፉንግ አስተማሪ ግን እጣኑ ነዶ ሊያልቅ ነው፣ ጁንባኦ ቢመጣም ውድድሩ አልቋል ብሎ መለሰ። ልክ በዚህ ቅጽበት ጁንባኦ ብቅ አለ። ለውድድሩ ዝግጁ ሆኖ መድረኩ ላይ ቆመ። በሁለቱ ታላላቅ ተማሪዎች መካከል እሳት የለበሰ ውጊያ ተጀመረ። ማኦፉንግ እየተሸነፈ መሆኑን ሲያውቅ ህጉን ጥሶ የተደበቀ ስለታማ ጩቤ አውጥቶ ሊወጋው ሞከረ። ዋንያኦና ሽማግሌው ይህንን ክህደት ወዲያውኑ አዩ። ጁንባኦ ምንም ሳይደናገጥ ያንን ከታሰረው አዛውንት የተማረውን 7ቱ ሚስጥራዊ ስልቶችን ተጠቅሞ ማኦፉንግን አዋርዶ መሬት ላይ ዘረረው። ማኦፉንግ በመሸነፉ ክፉኛ የተበሳጨው አንደኛው ሽማግሌ ይህ ልጅ የተከለከለ የአጋንንት ስልትን የተጠቀመው ብሎ ከሰሰው። ጁንባኦ ግን በረጋ መንፈስ አንድ የማርሻል አርት ስልት መጥፎ ወይንም ጥሩ የሚሆነው በሚጠቀምበት ሰው ልብ እንጂ በስልቱ አይደለም ብሎ መለሰ። ሽማግሌው ስድቡን ሲቀጥል በመጨረሻም ታላቁ ማስተር ለጁንባኦ ቅጣት ወሰነበት። ወደ ሚስጥራዊ ግድግዳ ሄደ በብቸኝነት ልምምድ እንድታደርግ ተቀጣሃል አለው። ጁንባኦ በቅጣቱ አላዘነም። ይልቁንም ማስተሩ አሁንም የዋሻውን የማህተም ቁልፍ በእጁ ላይ መተው ምን ያህል እንደሚያምነው ያሳያል። ነገር ግን ወዲያውን የሆነ የተበላሸ ነገር ተሰማው። እጁን ወደ ኪሱ ሲያስገባ ቁልፉ የለም፣ ጠፍቷል። ለጥቂት ሰከንዶች ቁልፉ ዋንያኦ ሰርቀው ሊሆን ይችላል ብሎ ጠረጠረ። የታሪኩ ትኩረት ወደ አጋንንታዊ የቱስቺ ማዕከል ያመራል። እዛ ስንደርስ ማንም ያላሰበው ሚስጥር ይገለጣል። ያቺ የሐር ትል ጭራቁን ስትቆጣጠር የነበረችው ቆንጆ ሴት ለካ የዚህ አደገኛ የአጋንንት ስብስብ እውነተኛ መሪ ነበረች። ዋና ዓላማዋ ያንን በታይቺ ማስተር ታስሮ የሚሰቃየውን አዛውንት የቀድሞ መሪ ነፃ ማውጣት ነበር። አዛውንቱ የዩዌር የገዛ አባቷ ነበር። አንዳንዶቹ ተከታዮቿ ባለሁለት ፊቱ ተዋጊና አንዲት ሴት ከዳይ ንጉስ ጋር ጥምረት ፈጥረን አባትሽን እናስፈታ ብለው ወተወቷት። ዩዌር ግን ይህንን ሀሳብ በጥብቅ ተቃወመች። ተከታዮቿ ይህንን የምናደርገው ለአንቺ ብለን ነው ቢሉም በውስጣቸው ግን የራሳቸው የክፋት ሴራ ነበራቸው። የዩዌር እምቢታ የዳይ ንጉስ ክፉኛ አስቆጣው። ስለዚህ ያንን ጭንብል ያጠለቀ ሚስጥራዊና ኃያል ተዋጊ ዩዌርን እንዲገላት ላከው። በድንገተኛ ጥቃት ሚስጥራዊ ተዋጊ ዩዌርን በመርዛማ መዳፍ መታት። ይህ ምት የተመታ ሰው በህይወት የሚቆየው ለ3 ቀናት ብቻ ነው። ዩዌር አምልጣ ብትሸሽም ተዋጊው ግን በ3 ቀናት ውስጥ እንደምትሞት እርግጠኛ ነበር። በዚህ መሃል የዳይ ንጉስና አጋንንታዊ ቡድን በአንድነት በመሆን የታይቺ ትምህርት ቤት ደምስሰው አዛውንቱን ነፃ ለማውጣትና በሀገሪቱ ያሉትን
8 ታላላቅ የማርሻል አርት ትምህርት ቤቶችን ሙሉ በሙሉ ለማጥፋት ተስማሙ። በሌላ በኩል ጁምባኦ እና ዋንያው የዘላለም ህይወትን ክብሎችን ሰርተው ጨረሱ። ዋንያው የጠፋውን የማህተም ቁልፍ መፈለግ አለብን ብላ ብታስታውሰውም ጁምባኦ ግን እንክብሎችን በመሸጥ ላይ ብቻ አተኮረ። እነዚህን ስሸጥ ሌላ የንፋስ አሻንጉሊት ትገዛልሻለሁ አላት። ዋንያው ሁሌም የምትፈልገው ያችን አሻንጉሊት ስለሆነች በደስታ ዘለለች። ብዙም ሳይቆይ ጁምባኦ ወይኑን እየጠጣ ጫካ ውስጥ ሲጓዝ የሐር ትል ጭራቅ በድንገት ብቅ ብሎ የጁምባኦን የወይን ጠርሙስ ነጥቆት ሸሸ። ጭራቁ የሆነ ቦታ ሊወስደው የፈለገ ይመስል ነበር። ጁምባኦ ጭራቁን ተከትሎ ሲሄድ ጠርሙሱን አገኘው። ነገር ግን በአቅራቢያው ያየው ነገር ልቡን አቆመው። ያቺ ከዚህ በፊት ያያት ቆንጆ ሴት በመርዝ ተመታ ራሷን ስታ በሞት አፋፍ ላይ ወድቃለች። ወዲያውኑ ወደ እሷ ሮጠ። ከሰራው የዘላለም ህይወትን ክብል አንዱን አጎረሳት። ከዚያም ኃይሉ በሙሉ ሰብስቦ የታይቺ ጥበቡን ተጠቅሞ መርዙን ከሰውነቷ ውስጥ ማውጣት ጀመረ። የጁምባኦ የውስጥ ኃይል በሰውነቷ ውስጥ ሲዘዋወር አካሏ በአየር ላይ ተንሳፈፈ። በመጨረሻም ጁምባኦ ተሳካለት። ገዳዩ መርዝ ከሰውነቷ ውስጥ ሙሉ በሙሉ ጠፋ። በዚህ ጊዜ ባለ ሁለት ፊቱ ተዋጊና ሰራዊቱ በታይቺ ትምህርት ቤት ላይ አሰቃቂና ድንገተኛ ጥቃት ከፈቱ። የትምህርት ቤት ተማሪዎች ይህንን ማዕበል መቋቋም አቃታቸው። ወደ ጁምባኦ ስንመለስ ያዳናት ሴት ራሷን ስታውቅ ጁምባኦ በፍቅር አይን ትኩር ብሎ ሲያያት አገኘችው። ግራ ተጋብታ ምን እየፈለክ ነው አለችው። ጁምባኦ እየቀለደ ህይወትሽን ስላተረፍኩልሽ የትልቅ ሰው ሽልማት ትፈልጋለሁ አላት። እሷ መጥፎ ነገር ያሰበ መስሏት ልትቆጣ ስትል ጁምባኦ ፈገግ ብሎ አብረን አንድ ብርጭቆ ወይን እንድንጠጣን የፈለግኩት አላት። ሀሳቧ በጣም ርቆ እንደሄደ ስታውቅ አፍራ ተስማማች። ጁምባኦ ስሟን ሲጠይቃት ስሜ ዩዌር ይባላል ብላው ሄደች። ትንሽ ቆይቶ ዋንያው በቅናት አብዳ መጣች። ፊቷ በከሰል ጠቁሮ ነበር። ከታይቺ ትምህርት ቤት አስደንጋጭ የሆነ የአደጋ ደውል ተደወለ። ጁምባኦ እና ዋንያው በፍጥነት እየሮጡ ሲደርሱ ያዩትን ነገር ማመን የሚከብድ ነበር። አጋንንታዊ ቡድን የዋሻውን ማህተም ሰብሮ አዛውንቱን ነጻ እያወጣ ነበር። ለካስ የጠፋው ቁልፍ በእነሱ እጅ ገብቷል። ከ12 ዓመታት ስቃይ በኋላ አዛውንቱ ከስር ወጣ። የታይቺ ማስተሮችና ተማሪዎች ሊያስቆሙት ቢሞክሩም ከአዛውንቱ በሚወጣው የአጋንንታዊ ኃይል ፊት እንደ ትቢያ ረገፉ። ማንም ሊቋቋመው አልቻለም። በዚህ ወሳኝ ሰዓት ታላቁ ማስተር ወደፊት ወጣ። የድሮ ቂም አገረሸ። ሁለቱ መሪዎች እርስ በርስ ሰማይና ምድርን በሚያናውጥ ጦርነት ተፋጠጡ። ጁምባኦ እና ዋንያው የትምህርት ቤታቸው ውድመት አይተው በሀዘን ደነዘዙ። ከወደቁት ሰዎች መሃል አንድ የተረፈ ሰው አገኙ። እሱም የእብሪተኛ ማኦፉንግ ነበር። እባካችሁን ሽሹ፣ ህይወታችሁን አትርፉ ብሏቸው ሞተ። ብዙም ሳይቆይ አዛውንቱ ጁምባኦን አየውና እስር ቤት ላደረገለት ውለታ አመስግኖት ሄድና ማስተርን ፈልግ አለው። የአጋንንቱ ቡድን ቦታ ለቆ ሄደ። ጁምባኦ እየሮጠ ማስተሩን ሲፈልግ ማስተሩ በሞት አፋፍ ላይ ሆኖ አገኘው። ማስተሩ በመጨረሻ እስትንፋሱ ትምህርት ቤቱን እንድትመራ አደራ ሄድና ከ8 ታላላቅ ትምህርት ቤቶች እርዳታ ጠይቅ ብሎት በጁምባኦ እጅ ላይ ነፍሱ አለፈች። በማግስቱ የሀዘን ድባብ አካባቢውን ውጦታል። ዋንያው ጁምባኦን ለማጽናናት የንፋስ አሻንጉሊት ሰጠችው። በዚያች ሌሊት ዩዌር ብቻዋን ተቀምጣ ዋሽንቷን ስትነፋ በድንገት አንድ ሰው ፊት ለፊቷ ቆመ። ከ12 ዓመታት በኋላ የገዛ አባቷን አገኘች። ከብዙ ዓመታት በፊት እናቷ የተገደለችው በእነዚህ 8 ታላላቅ ትምህርት ቤቶች ነበር። ከዚያ ጊዜ ጀምሮ አባቷ በልቡ የበቀል እሳት ይነድ ነበር። ዩዌር ለአባቷ አሁን ቡድናችን በዳይ ንጉስ ቁጥጥር ስር ወድቋል ብላ ነገረችው። አባቷ ነገሩ ሁሉ እንደተበላሸ ተረድቶ ሁሉንም ነገር አስተካክሎ እንደሚመለስ ቃል ገብቶ ሄደ። አዛውንቱ ወደ አጋንንቱ ማዕከል ሄዶ ተከታዮቹን በክህደት ሊቀጣቸው ሲል ያጭንብል ያጠለቀ ሚስጥራዊ ተዋጊ የዳይ ንጉስን ትዕዛዝ ይዞ መጣ። አብረን ሁነን 8ቱን ትምህርት ቤቶች እናጥፋ አለው። አዛውንቱ እምቢ ብሎ ጦርነት ቢጀመርም ጭንብል ያጠለቀው ሰው ኃይል ግን ከአዛውንቱ ጋር እኩል ሆነ። በመጨረሻም ሁለቱ ተስማምተው በአንድነት ለመስራት ወሰኑ። አዛዡ ሊንሸዋን ከተማዋ ዳግመኛ ልትጠቃ መሆኑን ሲሰማ እንደገና ባለስልጣኑን እርዳታ ቢጠይቅም በድጋሚ ተባረረ። ሊንሸዋ በተስፋ መቁረጥ ውስጥ እያለ ጁምባኦ ሊሰናበተው መጣ። ጁምባኦ ከ8ቱ ትምህርት ቤቶች እርዳታ ልጠይቅ ነው ሲለው ሊንሸዋን ግን አይሆንም፣ መጀመሪያኛ አማጺ ጦር አቋቁመን መንግስትን እንገልብት፣ ከዚያ አጋንንቱን እናጠፋለን የሚል እብድ ሀሳብ አቀረበ። ጁምባኦ ይህንን ክህደት መቀበል ስላቃተው በጓደኛው አዝኖ ጥሎት ሄደ። በሌላ በኩል የ8ቱ ትምህርት ቤቶች መሪዎች አንድ በአንድ እየታፈኑ ለአጋንንታዊ ኃይል ማሳደጊያ መስዋዕትነት ይቀርቡ ነበር። ከደም ገንዳው ውስጥ አንድ ኃያል ሰው ወጣ። ጭንብል ያጠለቀው ሚስጥራዊ ሰው አሁን ኃይሉ ወደር የሌለው ሆኗል። ጁምባኦ በመጨረሻ ውዶን ገደል ላይ የ8 ትምህርት ቤቶች መሰብሰቢያ ደረሰ። መሪዎችን ለማግኘት ሲገቡ ሁሉም ሞተው አገኟቸው። አጋንንቱ ቀድሞዋቸው ገለዋቸዋል። ጁምባኦ በንዴት አብዶ እዛው ቁሞ የነበረውን አዛውንቱን ማጥቃት ጀመረ።
ዋንያው ልትረዳው ስትል ተመታ ወደቀች። ጁምባኦ በብስጭት አዛውንቱን ሲመታው ድንገት ዩዌር ደርሳ መሃል ገባች። አዛውንቱ የዩዌር አባት መሆኑን ሲያውቅ ጁምባኦ በድንጋጤ ፈዘዘ። አዛውንቱ በቀሌን ጨርሻለሁ፣ ከዚህ በኋላ መዋጋት አልፈልግም ብሎ ልጁን ይዞ ሊሄድ ሲል ጭንብል ያጠለቀው አረመኔ ተዋጊ ድንገት ከተፍ አለ። በአዛውንቱና በጭንብለኛው መካከል ሰማይና ምድርን የሚያንቀጠቅጥ ጦርነት ተጀመረ። ጭንብለኛው አዛውንቱን ክፉኛ ደበደበው። ጁምባኦ መሃል ላይ ገብቶ ሲዋጋ የጭንብለኛው ጭንብል ከፊቱ ላይ ወደቀ። እውነታው ልብን የሚያቆም ነበር። ጭንብል ያጠለቀው አረመኔ የጁምባኦ የልጅነት ጓደኛ ሊንሹዋን ነበር። ለካስ ሊንሹዋን መንግስትን ለመገልበጥ ሲል ራሱ አጋንንቶቹን አደራጅቶ ትምህርት ቤቶቹን ያጠፋው እሱ ራሱ ነበር። ሊንሹዋን አብረን እንስራ ብሎ እንደገና ጁምባኦን ሲጠይቀው ጁምባኦ እምቢ አለ። ዋንያው በንዴት ሊንሹዋን ልትመታው ስትዘል ሊንሹዋን በአየር ላይ አንቆ ያዛት። ጁምባኦ ሊያድናት ቢሞክርም ኃይሉ አልበቃውም። አዛውንቱ መሃል ገብቶ የሐር ትሉን ክሪስታል ለጁምባኦ ሰጥቶት እንዲሸሽ ካደረገ በኋላ ሊንሹዋን አዛውንቱን በመርዛማ መዳፍ መጥቶ ገደለው። ብዙም ሳይቆይ ዋንያው በሞት አፋፍ ላይ ነበረች። መርዙ ሰውነቷን አዳርሶታል። ጁምባኦ እያለቀሰ ሊያድናት ቢሞክርም አልቻለም። ዋንያው በመጨረሻ እስትንፋሷ የነፋስ አሻንጉሊቱን ሰጠችውና ከዚህ በኋላ ብሬህ መጫወት ስለማልችል ይቅርታ ብላ በጁምባኦ እጅ ላይ ሞተች። ዩዌር ይህንን ስታይ በሀዘን ደነዘዘች። ጁምባኦ ዋንያውን ራሱ ቀበራት። ሀዘኑን የሚገልጽበት ቃል አልነበረውም። ትንሽ ቆይቶ የሊንሹዋን አጋዥ የሆኑት ሁለቱ አጋንንት ባለሁለት ፊትና ሴትየዋ ጁምባኦን አጠቁት። በኃይለኛ ምት ጁምባኦን አሽቀንጥረው ወደ ጥልቅ ወንዝ ውስጥ ወረወሩት። ጁምባኦ ወደ ወንዙ ጥልቅ እየሰመጠ ሳለ የሞተው ማስተሩ ያስተማረው ትምህርት በአእምሮ አስተጋባ። ኃይል ማለት ጉልበት አይደለም፣ ለስላሳውን ጠንካራውን ያሸንፋል። በዚህ ቅጽበት ጁምባኦ የእውነተኛ የታይቺ ጥበብ ሚስጥር ተረዳ። ኢንላይትመንት አገኘ። ከወንዙ ውስጥ በሚያስደነግጥ ኃይል ተፈትልኮ ወጣ። አሁን ጁምባኦ ድሮ የሚያውቁት ሰው አልነበረም። ሁለቱንም አጋንንቶች እንደ ሕፃን ልጅ አጫውቶ ገሎ አጠፋቸው። ባለ ሁለት ፊቱ ተዋጊ ለካስ በውስጡ በድዋርፍ የሚዘወር አሻንጉሊት ነበር። በሌላ በኩል በአጋንንቱ መካከል ውስጥ ሊንሹዋንና የዳይ ንጉስ ተጣሉ። የዳይ ንጉስ ወታደሮች ልኮ ሊንሹዋንን ሊገል ቢሞክርም ሊንሹዋን ሁሉንም ጨረሳቸው። ንጉሱን ክፉኛ ቆሰለው። ዩዌር ደርሳ አባቷን የገደለውን ሊንሹዋንን ልትበቀለው ብትሞክርም ሊንሹዋን መጥቶ አሽቀንጥሮ ጣላት። ልክ በዚህ ጊዜ ጁምባኦ ደረሰ። ጁምባኦ የልጅነት ጓደኛው ወደ ልቦናው እንዲመለስ ቢለምነውም ሊንሹዋን ግን በስልጣን ጥማት አብዶ ነበር። በሁለቱ የቀድሞ ጓደኛሞች መካከል የመጨረሻው እጅግ አሰቃቂና ደም አፋሳሽ ጦርነት ተጀመረ። ጁምባኦ አዲሱን የታይቺ ጥበብ ተጠቅሞ የሊንሹዋንን ጥቃቶች በቀላሉ መለሰው። በጦርነቱ መሃል ያ ግዙፍ የሐር ትል ጭራቅ ብቅ አለ። ጁምባኦ የትሉን ሐር ተጠቅሞ ሊንሹዋንን አሰረው። ሊንሹዋን ግን አምልጦ የሐር ትሉ ራስ ላይ ወጣና ሚስጥራዊና መለኮታዊ ክሪስታል አውጥቶ ዋጠው። ክሪስታሉ ልክ ሲወጣው የሊንሹዋን ኃይል ወደ አምላካዊ ደረጃ ተቀየረ። ውጊያው ምድርን ወደሚያጠፋ ደረጃ ደረሰ። ተናደባቸው። ሊንሹዋን ግዙፍ የድንጋይ ምሰሶ ነቅሎ ጁምባኦን ሲመታው ጁምባኦ ሙሉ ኃይሉን አሰባስቦ የመጨረሻ የታይቺ ማስጃ ኃይልን ተጠቅሞ የሊንሹዋን አጋንንታዊና መርዛማ ኃይል ሙሉ በሙሉ ከሰውነቱ ውስጥ መጥቶ አወጣው። ሊንሹዋን ኃይሉን ሁሉ ሲተንበት በድንጋጤ ፈዘዘ። ጁምባኦ ይህንን መጥፎ ኃይል በመጨረሻ ይገልሃል ብዬ አስጠንቅቄህ ነበር አለው። ሊንሹዋን በመጨረሻ የሞት አፋፍ ላይ ሆኖ ስህተቱን ተረዳ። በልጅነታችን በዛፍ ስር የተጫወትነው ትዝ ይልሃል ብሎ ነፍሱ አለፈች። ጁምባኦ በጓደኛው ሞት እንባውን አፈሰሰ። በማግስቱ ሁሉም ነገር ጸጥ አለ። ዩዌር አባቷንም ትምህርት ቤቷንም አጣለች። አሁን አዲስ ሰላማዊ ህይወት ለመጀመር ፈልጋ ጁምባኦን ተሰናብታ መንገዷን ቀጠለች። ጁምባኦ በዝምታ ሸኛት። ከዚያም ጁምባኦ ህይወቱን ሙሉ በሙሉ ለታይቺ ጥበብ አሳልፎ ለመስጠት ወደ ታዋቂው የኡዶንግ ተራራ ጉዞ ጀመረ።